ነው የማመሰግነው። የእውነት በጣም አመሰግናለሁ። እግዚአብሔር ያክብርሽ። አክብረሽኝም ስለመጣሽ ደውዬም ሳናግርሽ እሺ ስላልሽኝ በጣም አመሰግናለሁ። እና ራስሽን ቴክ ኬር አድርገሽ ራስሽን በደንብ ባይነኝ እኔ እሺ ማለት እውነት በጣም ተረጋግተህ ስለመከርከኝ በጣም አመሰግናለሁ። ማለት ሁሉም ይመጣና ጥፋት እንዳጠፋው ሁሉንም ነገር ደምስሰው ነው ነገሮችን እንትን የሚሉብኝና የእውነት አሁን ካወራኸኝ በኋላ ብዙ የተረዳሁት ነገር አለ። ቢያንስ ቤት ቁጭ ብዬ ከነገርከኝ ነገሮች ላይ ብዙ ነገር ቁጭ ብዬ ላስብበት እሞክራለሁ። እንዳልከውም አብርሃምንም ላወራው እሞክራለሁ። ግን እዚህ ጋር ቁሜ በጣም ረጅም ሰዓት አቆየሁክ። በጣም ይቅርታ በእውነት። ሻይ ቡና እያልን ማውራት እንችላለን አይሻልም? ይቻላል፣ ችግር የለም። እሺ። እና በጣም ላመሰግን የምፈልገው ነገር በእውነት እኔ ከልቤ ነው ምልክ። ከዚህ በፊት ሁሉም ጥፋተኝነት ስሜት እንዲሰማኝ ምናምን ነው የሚያደርጉትና አሁን ግን አንተ ገና ስልክ ስታወራኝ ረጋ ብለህ ስላወራኝ በጣም ደስ ብሎኝ ነው ያገኘሁክ። እውነት በጣም ረጋ ያልክ ሰው ነህ። እግዚአብሔር እኔ እንዳከበርከኝ ያክብርክ። ምክንያቱም በአብርሃም በኩል የሚመጣብኝ ነገሮች አጠገቢ ሆነው የሚረዱኝ አቤልና ብሩክ ናቸውና በእውነት በዚህ ልክ አክብረህ ስላወራኸኝ እግዚአብሔር ያክብርልኝ። በደንብ ደግሞ ልግባባህም እፈልጋለሁ። ብዙ የሚሰሙኝ ስሜቶች ስላሉ ብቸኛም ስለሆንኩኝ አጠገቢ ሆነክ ልክ ካልሆንኩም ልክ አይደለሽም እያልክ እንድትመልሰኝ እፈልጋለሁ። ስለተዋወቅኩ በጣም አመሰግናለሁ። ኑርልኝ። እውነት በጣም አመሰግናለሁ። በጣም ረጋ ያልክ ሰው ነህ ከምልህ በላይ። ያለውን ነገር እናወራለን። ከአብርሽም ጋር እናወራለን። ከአብርሽ ጋር ብዙ እናወራለን። ከሱ ጋር አብረን እናወራለን። ከአንቺ ጋርም በድጋሚ እንገናኛለን። ፈጣሪ ያው ጤናውን ይስጠን። ስለዚህ ሻይ ቡና እያልን እናወራለን ማለት ነው። ቴንኪው በጣም